ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦች እንዴት አላችሁ? ማንቸስተር ዩናይትድ ከቴሌመንስ እና ከሳንቶስ በኋላ ሌላ ተጫዋች ለማስፈረም ከስምምነት ላይ ደርሷል። በጣም ለማንቸስተር ዩናይትድ ደጋፊዎች ደስ የሚል ዜና ነው። ባለፉት ጊዜያት ይህን ሁለት ተጫዋቾች ማስፈረሙን እናስታውሳለን። ማንቸስተር ዩናይትድ ከዛ በኋላ በዝውውሩ ቀዝቀዝ ብሎ ነበር። የትኞቹን ተጫዋቾች ያስፈርማል የሚለው የብዙ ደጋፊዎች ጥያቄ ነበር። አሁን ባሌባን ለማስፈረም እንደዚሁ መስማማታቸው እየተነገረ ይገኛል። በርከት ያለ ገንዘብ አውጥቶ ዩናይትድ ይህንን ተጫዋች ለማስፈረም እንደዚሁ መቃረቡ ተገልጿል። ይህንን ጉዳይ እናነሳለን። አብራችሁን እንድትቆዩ እንጋብዛለን። በባሌባ ዝውውር እና በሌሎች ጉዳዮች ላይ ሀሳብ አስተያየቶቻችሁን በኮመንት መግለጽ ትችላላችሁ። እንግዲህ በክረምቱ ተጫዋቾች የዝውውር መስኮት ዩሪ ቴሌመንስን እና አንድሬ ሳንቶስን ማስፈረሙን እናስታውሳለን ማንቸስተር ዩናይትድ። ከዛ በኋላ እንግዲህ አማካዮችን ሲፈልግ ነበር። ማኑኤል ኡጋርቴ በጉዳት ለረዥም ጊዜ ከሜዳ እንደሚርቅ ይታወቃል፣ በተለይ በዓለም ዋንጫ ላይ በገጠመው ጉዳት። ከዛ ባሻገር እንግዲህ አንጋፋው ካስሜሮ በክረምቱ ክለቡን ለቋል እና እነዚህ ተጫዋቾች በማን ነው የሚተኩት የሚለው የብዙ የዩናይትድ ደጋፊዎች ጥያቄ ነበር። ይህንን ታሳቢ በማድረግ እንግዲህ ዩናይትድ ሲንቀሳቀስ ነበር በዝውውር መስኮቱ። ዛሬ እንግዲህ እዚህ አትሌቲክ አንድ መረጃን ይዞ ወጥቷል። ዴቪድ ኦርነስቲን ባለፉት በተለይ በዚህ የክረምት የዝውውር መስኮት ዴቪድ ኦርነስቲን በጣም አስገራሚ ስራዎችን ከፋብሪዚዮም በላይ ሰርቷል ማለት ይቻላል። ትልልቆቹን ዝውውሮች ብሬክ ያደረገው በሰበር ዜና እሱ ነው እና ይህንን መረጃ አውጥቷል ከሎሪ ቢትዌል ከተባለው እንዲሁ ጋዜጠኛ ጋር ማለት ነው። እንግዲህ ማንቸስተር ዩናይትድ ለ22 ዓመቱ ካሜሮናዊ 60 ሚሊዮን ፓውንድ ለመክፈል እንደዚሁ ተስማምቷል። እንግዲህ ቋሚ ክፍያ ነው። ተጫዋቹ ብቃቱ እየታየ ወደፊት ደግሞ 5 ሚሊዮን ፓውንድ በተጨማሪነት የሚቀርብ መሆኑ ተነግሯል። እንግዲህ ብራይተን ይህንን ተጫዋች ለመሸጥ ፍላጎት አላሳየም ተብሏል። ይሁን እንጂ በሁለቱ ክለቦች መካከል ያለው ድርድር በጥሩ ሁኔታ ቀጥሏል፣ መቃረቡም ተነግሯል። ዩናይትድ ይህንን ተጫዋች ለማስፈረም ተጫዋቹ እንግዲህ በተጠናቀቀው የውድድር ዘመን እምብዛም ብዙ ጨዋታዎችን አላደረገም። በተለይ የጤንነቱ ሁኔታ ብዙ አልነበረም። ይሄ የቁርጭምጭሚት ጉዳት አጋጥሞት በማገገም ላይ ነው የሚገኘው። ይሁን እንጂ ይህንን የቁርጭምጭሚት ጉዳት የገጠመውን ቢሆን እንኳን በጣም ለረዥም ጊዜ ከሜዳ የሚያርቀው አይደለም እና በቅርቡ ወደ ሜዳ ይመለሳል ተብሎ ይጠበቃል። እንግዲህ ባለፈው ዓመት ዩናይትድ በተመሳሳይ መልኩ ዘለግ ላለ ጊዜ ይህንን ተጫዋች ሊያስፈርም ነው ሲባል በተደጋጋሚ ስንሰማ ነበር፣ በ2025 ማለት ነው። እንግዲህ ብራይተን ለተጫዋቹ አሁን ያኔ ማለት ነው ከ100 ሚሊዮን ፓውንድ በላይ ይፈልግ ነበር። እንግዲህ ዩናይትድ ደግሞ እስከ 75 ሚሊዮን ፓውንድ ለመክፈል ተዘጋጅቶ ነበር ያኔ። አሁን ግን እንግዲህ ማንቸስተር ዩናይትድ ከተጠቀሰው ክፍያ ባነሰ ዋጋ ነው ስምምነት ላይ ለመድረስ መቃረቡ እንደዚሁ ዚ አትሌቲክ የዘገበው ማለት ነው። በክረምቱ የተጫዋቾች የዝውውር መስኮት ቴሌማንስ እና ሳንቶስን ከማስፈረሙ ባሻገር ያጣቸው ተጫዋቾች አሉ። በተለይ ኤሊዮት አንደርሰን ወደ ማንቸስተር ሲቲ ሄዷል። ኤደርሰንም በተመሳሳይ ጤና እክል ምክንያት ወደ ክለቡ መቀላቀል አልቻለም። ኤሊዮት አንደርሰን ያው ሲቲን ሲፈልግ ስለነበር ወደዛ ማምራቱ ይታወቃል። ማንቸስተር ዩናይትድ በጣም የሚፈልገው ነበር የሲቲውን አማካይ። ኤደርሰንም እንደዚሁ በጉልበት ጉዳት ስጋት ምክንያት ዝውውሩን እንዲሁ ማቋረጡን እናስታውሳለን። ኡጋርቴና የሜሰን ማውንት ተተኪ ተገኝቷል ማለት ነው። ባሌባ ከተዘዋወረ እንግዲህ ከቴሌማንስ፣ ሳንቶስ፣ ኮቢ ማይኖ፣ ብሩኖ ፌርናንዴሽ ጋር በመሆን እንግዲህ በዋና ቡድን ጋር ትልቅ ፉክክር ያደርጋል ተብሎ ይጠበቃል። ለተጫዋቹም ለክለቡም በጣም ትልቅ ሁኔታ ነው ብዬ አስባለሁ። በ2023 ከፈረንሳዩ ሊል ነበር ብራይተንን የተቀላቀለው እና ለክለቡ 112 ጨዋታዎችን አድርጓል። ባሌባ ባለፈው የውድድር ዘመን 35 ጨዋታዎችን ተጫውተዋል። ያው የአፍሪካ ዋንጫ የነበረበት ጊዜ ነው። እንግዲህ የተወሰኑ ጨዋታዎች ያለፉበትን ሁኔታ ተመልክተናል እና ባለፈው የውድድር ዘመን እንግዲህ በ15 የፕሪሚየር ሊግ ጨዋታዎች ላይ በተቀይሮ እየወጣ ነው እና በአራቱ ደግሞ እንዲሁ ከረፍት በኋላ ያደረጋቸው ጨዋታዎች ናቸው እና እምብዛም የውድድር ዘመኑ ላይ ተሳትፎዎችን አላደረግም። ለዚህ ምክንያት የሆነው ባለፈው ዓመት እንግዲህ ዩናይትድ ፍላጎት ነበረው በዚህ ተጫዋች ላይ እና ባሌባ ወደ ዩናይትድ የመሄድ ፍላጎት ነበረው። ኋላ ላይ ሀሳቡ በጣም በመበታተኑና በጉዳት ሳቢያ በጣም ሲቸገር ነበር ባለፉት ጊዜያት እና ሙሉ 90 ደቂቃ የተጫወተው በ3 ጨዋታዎች ላይ ብቻ ነው እና ብራይተን ቼልሲን እንደውም ያኔ 3-0 ሲያሸንፍ ከሮበርት ሳንቼዝ ኳስ ቀምቶ ለሂንሹልድ የሰጠውን ኳስ እናስታውሳለን ያኔ እንደውም። ይሁን እንጂ ያደረጋቸው ጨዋታዎች በጣም ጥቂት ናቸው። ተቀይረው እየወጣ ከእረፍት መልስ ያደረጋቸው ጨዋታዎች ናቸው። ዩናይትድ ለምን ፈለገው የሚለው ጉዳይ በጣም መሰረታዊ ይመስለኛል። አካላዊና ቴክኒካዊ ብቃቱ በጣም የላቀ ነው። ይህ ተጫዋች የሳጥም
ሳጥን ተጫዋች እንደሆነ ይታወቃል። ልክ ባለፉት ዓመታት እንደተመለከትናቸው እንደ ንጎሎ ኮንቴ ከዛ በፊት አሁን ደግሞ ወደ ቼልሲ ያመራው ተጫዋች አለ እንደ ካይሴዶ አይነት። ለምሳሌ ብራይተንም ተጫዋቹን ሲገዛው ያኔ ካይሴዶ ወደ ቼልሲ ከመሄዱ በፊት በጣም በጥሩ ብቃት ላይ በነበረ ጊዜ ከሱ የተሻለ ለዚህ ተጫዋች ተተኪ የሚሆን ተጫዋች ባለመኖሩ ነው ይህንን ተጫዋች ያስፈረመውና በተለይ የዩናይትድ ስካውቲንግ መረጃዎች እንደሚጠቁሙት ባሌባ በተለይ ሜዳ የማካለል ኳስ የማስጣል ኳስ የማሰራጨት የፓሲንግ ክህሎቱ ለቡድኑ በጣም ተስማሚ ነው እና በዋናነት የፈለገው ለዚህ ነው እና በተለይ ደግሞ የግራ እግር ተጫዋች እንደሆነ ይታወቃል ይሄ ተጫዋች እና እንዳስፈላጊነቱ ደግሞ በግራ መስመር የተመላላሽ ቦታ ላይ ሊሰለፍ የሚችልበት እድል አለ። ምክንያቱም ሉክ ሾው ያለበት አቋም ይታወቃል እና የዚህ ተጫዋች ለዚሁ ተተኪ ለመሆንም ሌላ ማንቸስተር ዩናይትድ ይህንን ተጫዋች ሊያስፈርም የቻለበት ዋና ምክንያት መሆኑ ታውቋል። እንግዲህ ዩናይትድ ተጫዋቹን በተለይ በካሜሩን ብሔራዊ ቡድን ውስጥ ከብሪያን ምቤሞ ጋር ሲጫወት ተከታትሎታል እና በቶርናመንቱ ላይ ያሳየው ብቃት በጣም አስገራሚ ነበርና አንዱ ይህንን ተጫዋች እንዲያድን ካደረጋቸው ነገሮች መካከል ይሄ ብቃቱ ነው። በተለይ በአፍሪካ ዋንጫ ያሳየው ብቃት ማለት ነው እና በመጨረሻም እንግዲህ መስማማቱ አይቀርም። ይሄ ተጫዋች በመጨረሻ ተስማምቶ ወደ ኦልድ ትራፎርድ መሄዱ አይቀርም። ዩናይትድ በአብዛኞቹ ጉዳዮች ላይ ከስምምነት ላይ ደርሶ ዝውውሩን ለማጠናቀቅ እንደተቃረበ ነው እየተዘገበ የሚገኘው። ካርሎስ ባሌባ ከሜዳ ውጭም ኢንተረስቲንግ የሆነ ካራክተሮች አሉት። ለምሳሌ ከኳስ በፊት ድሮ ማለት ነው ገና በልጅነቱ በካሜሮን ዱዋላ ውስጥ በእግር ኳስ ብቻ ሳይሆን በዳንስ ብቃቱ የሚታወቅ ነበር እና ቤተሰቦቹ እንደውም በሙሉ በባህላዊ ዳንስና በሙዚቃ የተሰማሩ ናቸው እና እርሱም ከእግር ኳስ አካዳሚ ስልጠና በኋላ ከወንድሞቹ ጋር የዳንስ ውድድሮች ላይ ይሳተፍ ነበር ያኔ እና አሁንም ድረስ ግብ ሲያስቆጠር ወይም ደግሞ ከጨዋታ በኋላ የሚያሳየው ቅልጥፍናና ደስታ እንዲሁ ከዚሁ ጋር የልጅነት የዳንስ ልምዱ የመጣ ነው የሚሉ ነገሮች አሉ። አባቱ እንግዲህ የቀድሞ የፕሮፌሽናል እግር ኳስ ተጫዋች ነው። የባሌባ እግር ኳስ አፍቃሪነት የመጣው እንግዲህ ከአባቱ ከሉክ ባሌባ ነው ይባላል እና የፉትሳል በተለይ ጠበብ ባሉ ሜዳዎች ላይ የሚደረጉ ጨዋታዎችንም በጣም ተረጋግቶ ኳስ የሚያስጥልበት በትንሽ ሜዳዎች ላይ የሚያደርጋቸው እንቅስቃሴዎች በጣም አስገራሚ እንደሆኑም እንደዚሁ ይነሳል። ሞይሴስ ካይሴዶ በ115 ሚሊዮን ፓውንድ ነበር ለቼልሲ የተሸጠው እና በመላው አውሮፓ የሚገኙ አማካዮችን መረጃ አነጻጽረዋል ያኔ ብራይተኖች እና ያገኙት ተስማሚው ተጫዋች ባሌባ ነበር። በወቅቱ በፈረንሳዩ ሊል የመጀመሪያ ቡድን ውስጥ ገና አንድ ጨዋታዎችን ብቻ ነበር ያደረገውና ጥሩ አይን እንዳላቸው ማሳያ ነው የብራይተን የስካውቲንግ የአልጎሪዝሙ ማለት ነው እና የባሌባ መረጃ ያኔ ከካይሴዶ ጋር 90% የሚጠጋ ተመሳሳይነት ነበረው እና አንዱ እንዲያስፈርሙት ካደረጋቸው ምክንያት መካከል አንዱ እሱ ነው እና በመጨረሻ ይሄ ተጫዋች ወደ ዩናይትድ መምጣቱ አይቀርም። ኳስ የማስጣል ብቃቱ በጣም አስገራሚ ነው። በተለይ ለግብ ደግሞ ኳስ ካስጣለም በኋላ ለግብ መነሻ እንዲሆኑ ፓስ የሚያደርጋቸው ኳሶችም በጣም አስገራሚ ነው። በአየር ላይ ኳሶች የሚያደርጋቸው እንቅስቃሴዎች ዩናይትድ ምርጥ አማካይ እንዲያገኝ እንደዚሁ ያስችሉታል። በተለይ በሜዳ ላይ በታክቲካል ሮል ዲፌንሲቭ የሆነ ከሳጥን የሚያደርጋቸው እንቅስቃሴዎች በዋናነት ለተከላካዮች ጥሩ ሽፋን የሚሰጥ ከያዛቸው ኳሶች ተነስቶ ወደ ተቃራኒ ቡድን የሜዳ ክልል በመሄድ ለጥቃት መሰረት የሆኑ ኳሶችን መመስረት የሚችል ነውና በጣም ትልቅ ፊርማ ይሆናል ተብሎ ይጠበቃል። የባሌባ ዝውውር ምን ተሰማችሁ? ሀሳብ አስተያየቶቻችሁን ማንሳት ትችላላችሁ። መልካም ጊዜ ይሁንላችሁ።